ደገኛው ውሻ ጸሐፊ አናስ ነማርያም ተራኪ ውብሸት አሰፋ ኃይሌ። ደገኛው ውሻ። ዓለሙ ገዳ እሳት የላሰ ደላላ ነው። አንደበተ ርቱዕ አፈቅቤ ልበ ምላጭ ወደሚከራየው ቤት በጋራ ቀናን። ከእርምጃውም ከምላሱም እየፈጠነ ነው ዓለሙ። አሁንም ላጤ ነህ? ወንደ ላጤ አግባ እንጂ። እኔ ጣፋጭ የትዳር ሕይወት አጣጥሜያለሁ። ነገር ግን ያው ምን ያደርጋል፣ አምና ባለቤቴ ወደ ሳውዲ ተሰደደች። ባስና ሴት ጥለውኝ ሄዱ ብለህ አትዘን፣ ከሳውዲ እየገቡ ነው የሚል ጥቅስ አንብቤ ከዛሬ ነገ ትገባለች በሚል እየጠበቅኳት ነው። እንደመጣች ወዲያውኑ በፍጥነት ነው ቀብድ ማስይዘው። ግር አለኝ። ቀብድ አስይዛታለሁ ስትል አልገባህም እንዴ? አስረግዛታለሁ ማለቴ ነው። ግን ምን ዋጋ አለው? የሳውዲ ተመላሽ ሴቶች አብዛኛው አርግዘው ነው የሚመለሱት። ያንን ሁሉ በረሃና የባህር ላይ ጉዞ ለእርግዝና ነው እንዴ ያስብላል አንዳንዴ። ለነገሩ ምን ይደንቃል? ንግሥተ ሳባስ ያንን እልህ አስጨራሽ የእስራኤል ጉዞ አድርጋ አርግዛ አይደል እንዴ ተመለሰችው ሲል የነገር ዶፉን አወረደው። ወደ መካከለኛው ምስራቅ የሚደረጉ ጉዞዎች በእርግዝና የመጠናቀቅ ዕድላቸው የሰፋ ነው። ዛሬም ሆነ በዘመነ ሳባ ጥንትም። እናም ያው የሳውዲ ተመላሾች ዳፋ የቤት ክራዩን እንዴት አንሮታል መሰለ። አንተ በጣም እድለኛ ነህ። በ9,000 ብር በጣም ዓለሙ ገዳ ስለ ትዳሩ አውርቶ የሚስቱን ስደት፣ የንግሥተ ሳባን ጉዞ ዝባዝንኬ፣ ያው ይሄ ሁሉ ወሬ ቤት ኪራይ ለመጨመር ነው። በነገራችን ላይ በዚህ ኪራይ ላይ በእርግጠኝነት የ3,000 ብር ፈርቅ ይዞብኛል። እየደረስን ነው። እቺ መታጠፊያዋ ላይ ፊት ለፊት የሚታይህ ቀዩ በር፣ ሰፊው ግቢ፣ ባህር ዛፍ፣ ጽድ፣ እንጆሪ በሚያማምሩ የተዋቡ ዛፎች የተዋበ የምድር ኤደን ገነት ግቢ ውስጥ ነው የምትገባው አለኝ ቀልጠፍ ብሎ። ደረስን። በሩ ላይ ከአደገኛ ውሻ ተጠንቀቁ የሚል በጉልህ ተጽፏል። ቅስሜ ስብር አለ። ውሻ ያለበት ግቢ መግባት እንደማልፈልግ ነግሬው ነበር። ምን ሆነ ነው? ውሻ ያለበት ግቢ መግባት አልፈልግም ብዬ አልነበረም? አይዞን፣ ውሻው እንደምታየው በሰንሰለት ታስሮ ነው የሚውለው። በዚህ ላይ ደግሞ አልፎ አልፎ ሙዳም ቅንጣቢም ጣል ታደርጋለህ፣ ይለምድሃል። ዓለሙ ገዳ ደላላ ሲባል እንጆሪ፣ የጽድ ዛፍ፣ ያማረ የተዋበ የምድር ኤደን ገነት ምንም ነገር የለም። በተቃራኒው ነው ያገኘሁት። የደረቀ ጉቶ የሚሸት ጥቁር ውሃ በግቢው መሃል አቋርጦ ያልፋል። ወጥቻለሁ። እንግዲህ ምን ይደረግ? ተያይዘን ወደ ውስጥ ዘለቅን። ዋናው ቤት በረንዳ ላይ አንድ ወጠምሻ ጎረምሳ ሴት ጭን መሃል ገብቶ ሹሩባ እየተሰራ ነው። ቤት ለመከራየት ነው አይደል? ቆይ አባዬ ልጥራው ብሎ ብድግ አለ። አፍታም ሳይቆይ ተመልሶ መጣ። ይመጣል ጠብቁት ብሎ ወደ ሹሩባ ሰሪዋ አመራ። ጭኗን ፍርክክ አድርጋለች። ቀይ ጭኗ ላይ የኔም የደላላው ዓለሙ ገዳም አይኖች እኩል ተወረወሩ።
ምን ተወረወሩ እንደ ማስተሽ ተጣብቀው ቀሩ እንጂ ወጣምሻው እንደ ሶኬት ጭኗ መካከል ገብቶ ተሰካ። ዓለሙ ገዳ በማንሾካሾክ ድምፅ አይታታል። ጭኗን በልጠጥ ስታደርገው በልቃጣ ብልቅጥቅጥ፣ እሱም ሄዶ እንደ ሳንዱች ይወተፋል። የዘቀጠ አውቃታለሁ እኮ እሷ እዚህ አለሌ ቢጤ ነች። ምን ታደርገዋለህ እንግዲህ ስራዋ ነው አልኩት፣ ዙሪያ ግቢውን እየቃኘው። የምን ስራ? ይሄ የመጨረሻ መዝቀጥ ነው እንጂ አለ ኮስተር ብሎ ዓለሙ። ቤት አከራዩ አዛውንት ከእሳቸው ጋር አብራ ያረጀች የምትመስል መነጽር አፍንጫቸው ላይ ጣል አድርገው ከቤት ወጡ። ገና እንዳዩኝ ከእግር እስከ ራሴ በግልምጫ አነሱኝ። ያው ይገባኛል፣ የአከራይ ባህሪ ነው። ለወደፊቱ እንድፈራቸው ከወዲሁ ተጽዕኖ ለመፍጠር ነው። ይሄ ነው ተከራዩ፣ ይሄ ነው። አገናኘኝ። ተነጋግረን ዞር ስንል ውሻው በኃይል አንቧረቃል። ድምፁ ያስፈራል። ወዲያው ተራሮጬ ዕቃዬን አስገባው። ታኅሳስ 2 ቀን 2006 ዓመተ ምህረት ትንሽ አመሸው። በመጠኑ ለመቀማመስ ወደ 4 ሰዓት ከሩብ አካባቢ ወደ ቤት ስገባ ያው ውሻ አንባረቀብኝ። ያንተ ያለ የታሰረበትን ሰንሰለት ቢበጥስ እኮ ከአንድ ጉርሻ አላልፍም። ቀስ ብዬ ወደ በሩ ተጠጋውና ቁልፌን በፍጥነት ከፍቼ ወደ ቤት ገባው። ታኅሳስ 3 2006 ዓመተ ምህረት ምሽት 4 ሰዓት ተኩል ወደ ግቢው ገባው። ወደሉ ውሻ ጥግ ይዟል። ምንም ድምፅ አላሰማም። የክፍሌ በር ጋር ልደርስ ስል እየጮኸ ወደ እኔ ተንደረደረ። ዱብዳ ብርክ ያዘኝ። እንዴት አድርጌ በሬን ከፍቼ እንደገባው አላስታውስም። በድንጋጤ ብቻ በርሬ አልጋዬ ላይ መውደቄን ነው ማስታውሰው። ቆሌን የገፈፈው ደሙ ይጮሃል። የታ አባቱ ለዚህ የምን ቅንጣቢ ነው አልኩኝ በንዴት። ታኅሳስ 4 2006 ዓመተ ምህረት በጣም አምሽቻለሁ። ወደ 4 ሰዓት ተኩል ሩብ ጉዳይ አካባቢ ከግሮሰሪ ወጣሁ። ግቢ ስደርስ 5 ሰዓት ተኩል ነው። የፊት ለፊቱን በር ከፍቼ ውሻው መጮህ ሲጀምር ከያስኳት ቅንጣቢ ወርወር አደረግኩለት። ጸጥ አለ። አንተ ቀዳዳ ጠብ ስናረግልህ ጸባይ አሳመርክ አይደል? ባይን ተያየን። ታኅሳስ 5 የወረወርኩለትን ሥጋ ውለታዬን ረስቶ እንደገና ይጮሃል። አስጠላኝ። ደላላው ዓለሙ ሙዳሱ ጋር ወርውርለት ያለኝ ድምፀት ወደ ጆሮዬ ደጋግሞ ይመጣል። ለሱ ስል በሬ አርዳለሁ እንዴ? ታኅሳስ 8 በጣም አምሽቼ በጂን ድብልቅልቅ ብዬ ወደ ቤት መጣሁ። ውሻው አድፍጦ ተኝቷል። ልግባ ለካ ስጋም አልያዝኩም። ጭንቅ አለኝ። ሞቀታ ስላለ ራመድ ብዬ በሩን ከፍቼ ስገባ በኃይለኛው ቆሌን ገፈፈው። በምን ቀን ነው እዚህ የተረገመ ግቢ የገባሁት? ውሻና አከራይ። ደገኛው ውሻ። ጸሐፊ አማስ ነማርያም። ተራኪ ውብሸት አሰፋ ኃይሌ